ትግራይ ክልል ዋና ከተማ መቀለ የጸጥታ ኃይሎች የወጣቶች አፈሳ ማካሄድ መጀመራቸውን የዓይን እማኞች ለኢትዮጵያ ኢንሳይደር ተናግረዋል። በመቀለ ቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ዛሬ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየውን አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን እንደሚጠቁም ጉዳዩን በቅርብ የሚከታተሉ የመረጃ ምንጮች አስረድተዋል። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በትላንትናው ዕለትም በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ከነዚህ ተንቀሳቃሽ ምስሎች አንዱ በመቀለ ሰሜን ክፍለ ከተማ በ0506 ቀበሌ ከሚገኘው ኢላላ አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው። ይኸው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንዲሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉም ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎችም ጩኸትና ለቅሶም በተንቀሳቃሽ ምስሉ ሲደመጥ ነበር። ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩ ተንቀሳቃሽ ምስሎች የተቀረጹት አርብ ሰኔ 26 2018 ዓ.ም ጠዋት እንደሆነ በቦታው የነበሩ አንድ ዓይን እማኝ ለኢትዮጵያ ኢንሳይደር አረጋግጧል።